ኢራን ከባድ ማስጠንቀቂያ ሰጠች። ይህንንና ዛሬ የወጡ አዳዲስ መረጃዎችን እነግራችኋለሁ። ተከታተሉኝ። የኢራን ጦር ኃይል አሁን ባወጣው መግለጫ የአሜሪካ የባህር ኃይል እገዳ የማያቆም ከሆነ በቀይ ባህር፣ በባህረ ሰላጤውና በኦማን ባህር ላይ የሚደረጉ ማናቸውንም የንግድ እንቅስቃሴዎች ሙሉ በሙሉ እንደምትዘጋ ዝታለች። በኢራን መርከቦች ላይ የሚሰነዘር ማንኛውም ጥቃት ቀደም ሲል የተደረሰውን የተኩስ አቁም ስምምነት ለመጣስ እንደ መነሻ ወይንም ቅድመ ሁኔታ እንደሚቆጠር ገልጻለች። በሌላ በኩል የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው ለማንኛውም ኃይል እጅ እንደማትሰጥ ገልጸዋል። ፕሬዝዳንቱ ኢራንን ለማስገደድ አሊያም ለማንበርከክ የሚደረግ ማንኛውም ሙከራ ውጤቱ ውድቀት ብቻ ይሆናል ሲሉም አስጠንቅቀዋል። ከኢራን የአደጋ ጊዜ አገልግሎት ባለስልጣን ጋር የተነጋገሩት ፕሬዝዳንት ፔዜሽኪያን ቴህራን ጦርነት አሊያም አለመረጋጋትን አትፈልግም ብለዋል። በአንጻሩ ኢራን ሁሌም ቢሆን ገንቢ ውይይቶችንና ከተለያዩ ሀገራት ጋር የመነጋገር አስፈላጊነትን ደጋግማ ገልጻለች ሲሉ አክለዋል። ዛሬ ወደ ተሰማ ሌላኛው መረጃ ሳልፍ ትራምፕ ጦርነቱ ሊያበቃ ተቃርቧል ሲሉ ለፎክስ ኒውስ ቃለ መጠይቅ መስጠታቸው ተነግሯል። በመካከለኛው ምስራቅ የተቀሰቀሰው ግጭት በዓለም ኢኮኖሚ ላይ ስጋት በደቀነበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ወደ ማብቂያው እየተቃረበ መሆኑን ገልጸዋል። ትራምፕ ከኢራን ጋር በቀጣይ ቀናት በፓኪስታን ለሁለተኛ ጊዜ ፊት ለፊት ለመወያየት እየተዘጋጀን ነው ሲሉ ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ አሁንም አነጋጋሪነታቸው ቀጥሏል። ቻይና በእኔ ደስተኛ ናት እያሉ ዛሬ ደግሞ ይገኛሉ። ትራምፕ የሆርሙዝ ሰርጥን በቋሚነት እየከፈትኩ በመሆኑ ቻይና በጣም ደስተኛ ናት ሲሉ ገልጸዋል። ይህንንም እያደረጉ ያሉት ለቻይናና ለመላው ዓለም እንደሆነም ጽፈዋል። ትራምፕ አክለውም ቻይና ለኢራን የጦር መሳሪያ ላለመላክ ተስማምታለች፣ ከፕሬዝዳንት ሺጂፒንግ ጋርም በብልህነት አብረን እየሰራን ነው ብለዋል። ከሳምንታት በኋላ ወደ ቻይና በማቀናበት ሰዓትም በወፍራምና ሞቅ ባለ እቅፍ ይቀበሉኛል ፕሬዝዳንቱ ብለዋል። ይሁን እንጂ እስካሁን ድረስ ከቻይና ወገን ለዚህ ንግግር የተሰጠ ይፋዊ ምላሽ የለም። ምንም እንኳን ትራምፕ ቻይና ደስተኛ ናት ቢሉም የቻይና የውጭ ጉዳይ ሚኒስተር ቀደም ሲል እንግዲህ በወጡ መረጃዎች የአሜሪካን የባህር ላይ እገዳ አደገኛና ኃላፊነት የጎደለው ሲል መተቸቱ ይታወሳል። ኢራን ካሰብናት በላይ ሆናለች። ወደ እስራኤል ብቻ ሳይሆን የአሜሪካ የጦር ቤዞች የሚገኙባቸው በርካታ ሀገሮች ላይ ጥቃት እየሰነዘረች ትገኛለች። በዚህ ሰዓት ኢራን አሁን እያጠቃችባቸው ያሉ ሀገሮች በርካታ ኢትዮጵያውያን የሚገኙበት ቦታ ስለሆነ ይሄ ቪዲዮ ለሁሉም ለማስጠንቀቅ ይረዳልና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉ። በኩዌትና አቡዳቢ ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። እሱ ብቻ አይደለም። የኳታር የውጭ ጉዳይ ሚኒስትር ለህዝቦች ለበርካታ ሰዎች ማስጠንቀቂያ እየሰጠ ይገኛል። ከወታደራዊ ቀጠናዎች በአስቸኳይ እንድትርቁና አስፈላጊ ካልሆነ ከእንቅስቃሴ እንድትቆጠቡ እያለ እያስጠነቀቀ ይገኛል። በባህሬንና ኤምራት የሚገኙ የአሜሪካ የጦር ሰፈሮችም ከፍተኛ ፍንዳታዎች እየተሰሙ ያለ ሲሆን ያው ኢራን እያጠቃች እንደሆነ ግልጽ ነው። አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት ኢራን በቁርጠኝነት ከባባድ ምላሾች እየሰጠች ትገኛለች። ወደ አንድ ሀገር አይደለም በርካታ ሀገሮችን አሜሪካ ጦር ቤዞችና ወደ እስራኤሎችን ከባባድ ሚሳኤሎችን እየተኮሰች ትገኛለች። ይህም ለተጠቃችው ጥቃት ምላሽ እንደሆነ እየተነገረ ይገኛል። የኢራን ባለስልጣናት እጅግ አስገራሚ ምላሽ እንሰጣለን፣ ለሚሰነዘርብን ጥቃት ሁሉ በአፋጣኝ ነው ምላሽ ምንሰጠው ብለው ዝተው ነበረ። እሱንም እያረጋግጡ ይገኛሉ። ዝም ካላችሁ ማለት ነው እውነታው መውጣቱ አይቀርም የሆነ ሰዓት ላይ እና ሰዓት ማለት ነው የአሜሪካ ህዝብና የአሜሪካ ኮንግረስ ማለት ነው እያበደ ይገኛል። ማሹ ድሮም እናውቃለን ማለት እንዲህ እንደሆነ እናውቃለን። ሌላኛው ደግሞ ሾክት ሆናል። እና ምንድነው የተፈጠረው መሰላችሁ? ቢቢ ማለት ነው ወጥቶ ምን ብሎ ተናገረ? ላይክ ዩኤስ አድሚኒስትሬሽን አሁን እየመራ ያለው ማለት ነው የትራምፕ አድሚኒስትሬሽን ማለት ነው ሪፖርት ያደርጉልኛል ኤቭሪዴ፣ ሁሌ የተፈጠረ ያለው ነገር ለእኔ ይነግሩኛል ምናምን ብሎ ነበር። እና በምን ምክንያት ነው ይሄን ያወራው ማለት ነው? ላይክ ኔጎሽዬሽን ሄዶ ሲመጣ ማለት ነው ጄዲ ቫንስ የአሜሪካ ቫይስ ፕሬዚደንት ማለት ነው ላይክ መጠበቅ አልቻለም ማለት እዛው ላይክ ፕሌን ውስጥ ሆኖ የደወለለት ማለት ነው ለኔታንያሁና ብሎ ማለት ነው የተፈጠረውን እንዳለ ነገረውና ይሄን ማለት ነው ላይክ ተሳስቶ ይሆን አይታወቅም they report me every day ምናምን ብሎ ተናገረ ማለት ነው ቢቢ። ከዛ ጆ ኬንት ደግሞ ምን አለ መሰለኝ እኔ ነግሬያችሁ ነበረ ላይክ የካውንተር ቴሮሪዝም ዳይሬክተር የነበረው ማለት ነው በቀደም ሪዛይን ያደረገው ላይክ ኮንግረሱ ሳይነገረው የአሜሪካ ህዝብ ሳይነገረው የተፈጠረው ነገር መጀመሪያ ቀድሞ የሚሰማው ኔታንያሁ ከሆነ ኔታንያሁ በቃ ኢፌክቲቭሊ ዲሲዥን ማለት መቀመጫ አለው ማለት ነው የኛ ገቨርንመንት ውስጥ ማለት ዲሲዥን እያደረገ ነው። እና በቢቢ ምክንያት ነው ደግሞ ላይክ እየተሳካለ ነው ሲስፋየሩ ሰውየው ላይክ ዜሮ ኢንሪችመንት ማለት ኒውክሊየር እንዳይዙ
ኒውክሌር እንዳይዙ ብቻ ሳይሆን ደግሞ ምንም ዩራኒየምም አይኖራቸው ምናምን ብሎ የሚከራከር አይነት ሰው ነው እና እየነገርኳችሁ ነው ይሄ የሚፈጠረው እያለ ነው ማለት ነው። እና ዝም ስላለ ነው ማለት ዝም ብሎ ዊዝድሮ አደረገ። ይሄው ራሳቸው እያዩት ነው ማለት ነው የተፈጠረ ያለውን ነገር እና ማለት ነው። የኢራን ቫይስ ፕሬዚደንት ማለት ነው እንደዚህ ብሎ ጽፎ ነበር። for the first time in history አለ የአንድ ሀገር ቫይስ ፕሬዚደንት ለሌላ ሀገር ሄድ ኦፍ ስቴት ማለት ነው ሪፖርት እያደረገ ነው። እንግዲህ ታያችሁ እንዴት ክሬዚ እንደሆነ ማለት ነው። እና እኛ አይደለንም ችግሩ፣ ይሄ ስትራክቸራል ሂዩሚሊዬሽን ነው ማለት በጣም የሚያሳፍር ነገር ነው። የአሜሪካ ፒፕል ይሄ ነገር ያውቃሉ እንዴ ምናምን ነገር ብሎ ሙድ እያዘባቸው ነበር ማለት ነው። እና ኢሴንሽሊ በቃ ትራምፕ እኔ ነኝ ዲሳይድ ማድረገው ምናምን ነገር ይላል እንጂ ብቻውን አይደለም ዲሳይድ እያደረገ ያለው ማለት ነው። የአሜሪካን ፌት የዚህ ጦርነት ፌት ራሱ ዲፔንድ የሚያደርገው ዋት ቢቢ ዋንትስ ላይም ነው ማለት ነው። እና እዚህ ላይ ያሉት ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት። ሩሲያ ኢራንን አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ እያበቃ ነው ቢሉም ሩሲያ ግን ኢራንን በሌላ መንገድ አስጠንቅቃለች። አሜሪካ በሺዎች የሚቆጠሩ ወታደሮችና የጦር መሳሪያዎችን በማከማቸት ቀጠናውን የሚቀይር ግዙፍ የመሬት ወረራን እያዘጋጀች ነው። ሩሲያ የአሜሪካን የሰላም ንግግር አትመኑ፣ ምድር ላይ ያለው ወታደራዊ እንቅስቃሴን ተመልከቱ። እንደ ሩሲያ ገለጻ ይሄ የሰላም ድርድር አሜሪካና እስራኤል በድንገት ኢራን ላይ ማለት ነው የምድር ጦር ወረራን ለመፈጸም ጊዜ ለመግዣ የሚያደርጉት ድርድር ነው። ትኩረትንም የሚያስቀይር ወታደራዊ ማታለያ ነው ስትል ሩሲያ ኢራንን አስጠንቅቃለች። በተጨማሪም እንደ ሩሲያ የደህንነት ምክር ቤት መረጃ መሰረት አሜሪካ በመካከለኛው ምስራቅ አሁን እያሰፈረች ያለችው ወታደሮቿ ቁጥር አንድ ሰላምን ከምትፈልግ ሀገር የሚጠበቅ አይደለም። በአሁኑ ሰዓት በመካከለኛው ምስራቅ የአሜሪካ ወታደሮች ቁጥር 50,000 ደርሷል። ከአፍሪካም ጨምሮ ከተለያዩ ስፍራዎች ላይ በተጨማሪ በጥቂት ቀናት ውስጥ እነዚህን ወታደሮች ሌላ ቁጥር ማለት ነው ይቀላቀላሉ ተብሎ ይጠበቃል። ከዚህ ቀደም አሜሪካ በድርድር ወቅት ከአንድም ሁለቴ ኢራንን ክዳታለች። ታዲያ እስራኤልም ቢሆን የዚህ የኢራን መንግስት ሙሉ ለሙሉ እስካልወደቀ ድረስ ጦርነቱ እንዲቆም ፍላጎት እንደሌላቸው በተለያዩ አጋጣሚዎች ታይተዋል፣ ተናግረዋልም በግልጽም እነሱ። ኢራን የዶናልድ ትራምፕን የማታለያ ንግግሮች አምና ትቀበላለች ብላችሁ ታስባላችሁ? ቻይናስ የዋነኛዋ የነዳጅ ምንጭ የሆነችው ኢራን ስትወረር ዝም ብላ ትመለከታለች ብላችሁ ታስባላችሁ? እስኪ ሀሳባችሁ። እዚህ ጋር ደግሞ ሌላ ትኩሳት ኢራን ያወጣችውን ማስጠንቀቂያ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። አሜሪካ በሆርሙዝ ሰርጥ ላይ የጀመረችው እገዳ የሚቀጥል ከሆነ ኢራን የቀይ ባህርን እንደምትዘጋ አስታውቃለች። የኢራን ወታደራዊ ኃይል በቀይ ባህር ላይ የሚደረግ የንግድ ልውውጥ ሙሉ ለሙሉ ይቋረጣል ሲል ዝቷል። ኢራን አሜሪካ በሆርሙዝ ሰርጥ ላይ የምታከናውነው እርምጃ ማለት ነው የተኩስ አቁም ስምምነቱን እንደመጣስም ይቆጠራል። እናም የምናደርገው እያንዳንዱ እርምጃም ሉዓላዊነታችን ለማስጠበቅ ነው ሲሉም ተደምጠዋል። ኢራን የዛተችውን የምታረግ ከሆነ የዓለም ቀውስ እጅግ እየተባበሰ የሚሄድ ነው የሚሆነው። የእናንተ ሀሳብ ምንድን ነው? ዛሬም በድጋሚ የአክሱም ሙስሊሞች ላይ ጥቃት ተፈጽሞ ነበር። ማለትም ሚያዝያ 7 ወይም ሮብ መስጂድ ውስጥ በሚገኙ ሙስሊሞች አሰጋጁ ኢማሙንም ጨምሮ ሌሎች ሙስሊሞች ላይ ጥቃት ደርሷል። ስለ አክሱም የሚያሳስባችሁ ሙስሊሞች በሙሉ ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለብዙ ሰዎች መረጃውን አዳርሱ። ይህን ጥቃት የፈጸሙት ባለፈው የሚያዝያ 2 ወይም የጁማዓ ሶላት ወቅት ያደረሱት አጥቂዎች ሲሆኑ ዛሬ የሚያጠቁት በሞተር ተደራጅተው አጥቅተዋቸው ነው። እንዲሁም የመስጂዱ ኢማም ክፉኛ በመቁሰላቸው ሕክምና እየተደረገላቸው ነው። ነገር ግን እስካሁን ከክልሉ አስተዳደር እንዲሁም የጸጥታ አካላት የተሰጠ የዋስትና ማረጋገጫ ስለሌለ ሌሎች ሙስሊሞች ስጋት ላይ ይገኛሉ። ይሄ ነገር እስከ መቼ ነው ፍትህ ለአክሱም እያለ የሚቀጥለው? መቼ ነው መፍትሄ የምናገኘው? በቅርቡ ኢንሻአላህ ነስር እንደምናገኝ ጥሩ ዜናም እንደምንሰማ ባለሙሉ ተስፋ ነን። በአላህ ላይ እርግጠኞች ነን። ያው ወንበዴዎችን እኔ አከታትዬ እየለቀኩ ነው፣ እናንተ ደግሞ ቪዲዮዎችን እያስጠፋችሁ ነው። ዛሬ ሚያዝያ 7 2018 በአክሱም ሙስሊሞች ላይ ከባድ ጥቃት እየተፈጸመ ነው የሚገኘው። የአክሱም ሙስሊሞችም ፍትህ የለም፣ ህግ የለም። ስለዚህ የኢትዮጵያ ሙስሊሞች በሙሉ በዱዓችሁ አስቡን፣ አላህ ጥንካሬውን እንዲሰጠን እያሉ ነው ማለት ነው። ሁላችሁም እነዚህን ወንበዴዎች በሀፍቶም ቦምቦሊኖ የሚመራው የወንበዴ ግሩፕ ይህንን ይመስላል ማለት ነው። ሌሎችንም እናመጣለን። እንግዲህ መልቀቅ ከቻልኩ አሁን በድጋሚ በአክሱም ሙስሊሞች ላይ ያደረጉትን ጥቃትና በደል ቪዲዮ ለማሳየት ሞክራለሁ ማለት ነው። ግን ያው እያጠፉት ነው እና የመጅሊስ አባላቶች፣ የትግራይ መጅሊስ ኃላፊዎች፣ የኢትዮጵያ ሙስሊሞች የፌዴራል መጅሊስ ኃላፊዎች ምን ላይ ናችሁ? ለአክሱም ሙስሊሞችስ ምን እያደረጋችሁ ነው ያላችሁት? ፍትህ እየተዛባ ነው። በተደጋጋሚ ጊዜ በደልና ጥቃት እየደረሰባቸው ነው። እነዚህ ወንጀለኞችን ደግሞ በምስልም ሳይቀር እየተጋለጹ ነው ያሉት። ወንጀለኞችን ለማስያዝና በፍትህ በህግ ለማስጠየቅስ ምን ያክል እየሄዳችሁ ነው?
ካልሆነ ያላችሁበትን ሁኔታ አሳውቅን። የእህቶቻችንና የወንድሞቻችን የህይወት ጉዳይ ነው ይሄ።